ቢዩ አንቺ ማዳም ቅመም ጭንቅላትሽን ነበር ማፍረስ። የአረብ ሀገር ድኩማን እየሰማሽ ነው። ኮይንሽን ያዥ ነው የምትባይ። ፍሉሱን ወጠር አድርገሽ ጠብቂ። ወደ ሀገር ቤት ስትሄጅ ወይ ጅብሪል ወይ ገብርኤል ጸበል ነው የምትሄጂው። ቢዝነስሽን ያዝ አድርጊው፣ ሳንቲምሽን ደብቂ ነው የምትባይ። ሀቢባ ጋር ሄደሽ ደግሞ ኮይን አታውርጅ። ምን አባሽ ያደርግልሻል? ልንገርህ ስለ ሀቢባ ደግሞ ሞጣ ስለ ሀቢባ ልንገርህ። ይኸው ሀቢባ ማለት ነው አሁን ይሄ ሰክሰስ የሚባል እሱ ጋር ይሄ የምትሰራው የምታሻሽጠው ቤት የለም። አሁን በሱ ራሱ በአንድ ወር ማለት ነው ወደ 3 ሚሊዮን ብር ነው የምትነግድባቸው። ይቺው ሀቢባ ይቺው አንድ አውራታት የምታክለው ሴትዮ አንድ ሰው ማለት ነው አንድ ዕጣ ብቻ አይደለም የሚቆርጠው። ጅል ስለሆኑ የመዳም ቤት የሚሰሩ ልጆች ማለት ነው አንድ ዕጣ ብቻ አይቆርጡም። እስከ 8 እስከ 9 እስከ 10 ትኬት ነው የሚቆርጡ ጅል ስለሆኑ ማለት ነው። አይነት ጅል ነው አንቺ። ይሄ አዛባ ተሸካሚ አማራ ገበሬ ልጅ አፈሩን ቢዩ አንቺ ማዳም ቅመም ጭንቅላትሽን ነበር ማፍረስ። ይችን እኮ በኮንሰንትሬሽን ካምፕ ከተሽ መጨረስ ነው። ካተ እስኪ እርጋጭ